የገባችሁ ሁሌ እንደምናገረው ላይክ የሚለውን እየተጫናችሁ ግቡ። እኔ ቀጥታ ወደ ዕለቱ ዋና ዋና ወጎች አልፋለሁ። ተመልካቾቻችን ከፍተኛ የመንግሥት ባለሥልጣናት በአንድ አዳራሽ ውስጥ ስብሰባ ላይ እንዳሉ በተፈጸመባቸው ድንገተኛ ጥቃት ለጥቂት ከሞት ማምለጣቸውን ከስፍራው የወጡ መረጃዎች አመልክተዋል። የክልሉ ምክትል ርዕሰ መስተዳድር የሆኑት አቶ አብዱ ሁሴንና የጦር ኃይሎች ኢታማዦር ሹም ሌፍተናንት ጀነራል መሐመድ ተሰማን ጨምሮ ሌሎች ከፍተኛ አመራሮች በገርጨጭ ከተማ ለቅስቀሳ በተሰበሰቡበት ወቅት ነው ጥቃቱ የተፈጸመው። የደረሱን መረጃዎች እንደሚያመለክቱት ባለሥልጣናቱ በከባድ የጦር መሳሪያ በታገዘና በሜካናይዝድ ጦር ታጅበው ወደ ከተማዋ ከገቡ በኋላ ሕዝብ በተሰበሰበበት አዳራሽ ውስጥ ንግግር ለማድረግ በዝግጅት ላይ ነበሩ። በዚህ ወቅት በአካባቢው ሲንቀሳቀስ የነበረውና የቴዎድሮስ ዕዝ 22ኛ ክፍለ ጦር የተሰኘው የታጠቀው ቡድን ባለሥልጣናቱ በነበሩበት አዳራሽ ላይ ያተኮረ የተቀናጀ ጥቃት ከፍቷል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን የሰዓቱን መረጃዎች ይዤላችሁ ቀርቤያለሁ። በቅድሚያም ሰበር መረጃ። ጀነራል መሐመድ ተሰማ የአማራ ክልል ምክትል ርዕሰ መስተዳድርና ሌሎች አመራሮች ከፋኖ ከተሰነዘረባቸው ጥቃት ለጥቂት ማምለጣቸው ተሰማ። የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን፣ የመከላከያ የምስራቅ ዕዝ አዛዥ ጀነራል መሐመድ ተሰማና ሌሎች ከፍተኛ ፖለቲካዊና ወታደራዊ አመራሮች በምዕራብ አማራ ቀጠና በደቡብ ሜጫ ወረዳ ገርጨጭ ከተማ ላይ ህዝቡን ሰብስበው ዲስኩር ለማሰማት ሲዘጋጁ ድንገት ወደ ከተማዋ ዘልቀው በገቡ የቴዎድሮስ ዕዝ ፋኖች ጥቃት መከፈቱን ከከተማዋ ነዋሪዎች ለማረጋገጥ ተችሏል። የተኩሱ ድምፅ እንደተሰማ ከፍ ያለ ትርምስና ግርግር በመፈጠሩ አመራሮቹን አጅቦ የመጣው ኃይል ጭምር መበታተኑ ነው የተሰማው። አመራሮቹ የነበሩበት አዳራሽ ድንገት በድሽቃ መደብደቡ ባለስልጣናቱንም ሆነ አጃቢዎቻቸውን የሚይዙትንና የሚጨብጡትን እንዳሳጣቸው ከውስጥ መረጃ ቀባዮች እንዳረጋገጡ የቴዎድሮስ ዕዝ አመራሮች ተናግረዋል። በዚህም ምክንያት ታኅሳስ 9 ቀን 2018 ዓ.ም በሜካናይዝድ በታጠቀ እጅግ በርካታ ቁጥር ባለው ሰራዊት ታጅበው ወደ ደቡብ ሜጫ ወረዳ ገርጨጭ ከተማ የገቡት ጀነራሉና ባለስልጣናቱም ስብሰባውን በማቋረጥ በአስቸኳይ ከተማዋን ለቀው እንዲወጡ መደረጋቸውን የገለጸው የዕዙ ህዝብ ግንኙነት መምሪያ አጅበው ከመጡት ኃይሎች መካከል የተወሰኑት ኮማንዶዎች ሙትና ቁስለኛ መሆናቸውን ገልጸዋል። ጥቃቱ በትክክል የተፈጸመው ጀነራሉና የፖለቲካ አመራሮቹ አዳራሽ ውስጥ ቦታቸውን ይዘው ንግግር ለመጀመር እየተዘጋጁ ባለበት ሰዓት እንደሆነ የገለጸው መምሪያው ጥቃቱን የፈጸሙትም በአፋብኃ ቴዎድሮስ ዕዝ 22ኛ ክፍለ ጦር ስር ያሉት የ4ኛ ሻለቃ ተወርዋሪ ኃይሎች ናቸው ብለዋል። ከጥቃቱ የተረፉት የመከላከያ ኮማንዶ ኃይሎችና በስፍራው የተመደቡ ሌሎች የብልጽግና ታጣቂዎች እንኳን አመራሮቹን ሊጠብቁ ራሳቸውን ማዳን አቅቷቸው ተበታትነዋል ሲልም የህዝብ ግንኙነት መምሪያው ጨምሮ ገልጸዋል። መምሪያው አክሎ ባለስልጣናቱ ለጥቂት ቢያመልጡንም የገርጨጭ ስብሰባ ተበትኗል። ጥቂት የማይባሉ አጃቢዎቻቸው እዛው ታሪክ ሆነው ቀርተዋል። አውደ ውጊያ ማለት በየቀኑ በየመድረኩና በየቴሌቪዥን መስኮቱ ብቅ እያሉ ደመሰስናቸው እያሉ መፎከር እንዳልሆነ በደንብ አሳይተናቸዋል። የአማራ ህዝብ ላይ የተጫነው የባርነት ቀንበር ተሰባብሮ እስኪወርቅ ድረስ ትግላችን ይቀጥላል ብለዋል። ጀነራል መሐመድ ተሰማ በቅርቡ በአንድ መድረክ ላይ ባደረጉት ንግግር የምንዋጋው የአባቶችን ርስት አስመልሳለሁ ከሚል ኃይል ጋር ነው ማለታቸው ይታወሳል። ጀነራሉ እየተዋጋን ያለነው ከተሸናፊ የኢትዮጵያ ጠላቶች ተልእኮ ተቀብሎ ሀገር ለማፍረስ ከሚንቀሳቀስ የፌዴራል መንግስትን በአጭር ጊዜ አፍርሼ የአባቶችን ርስት አስመልሳለሁ ብሎ ብረት ከያዘ ህገወጥ ዘራፊ ቡድን ጋር ነው ሲሉ ነው የተደመጡት። በጥቃቱ ወቅት አዳራሹ በከባድ መትረየስና በአውቶማቲክ መሳሪያዎች ተኩስ የተናጠ ሲሆን ከፍተኛ መደናገጥ የተፈጠረባቸው አመራሮችና አጃቢዎቻቸውም ስብሰባውን አቋርጠው እግሬ አውጪኝ በማለት ወደ መራዊ ከተማ መሸሻቸው ተሰምቷል። ከአማራ ክልል ውጪ በኦሮሚያ ክልል ምስራቅ ወለጋ ዞን በተፈጸመ ጥቃት የመንግስት ኃይሎችን ሲመሩ ነበር የተባሉ 6 ሚሊሻዎች መገደላቸውን አፋብኃ ቢዛሞ ዕዝ የተባለ ታጣቂ ቡድን አስታወቀ። በሊሙ ገሊላ ወረዳ በተፈጸመው በዚህ ጥቃት በርካታ ሚሊሻዎች ላይም ከባድ የመቁሰል አደጋ መድረሱን ቡድኑ ባወጣው መግለጫ አስፍሯል። እነዚህ ሚሊሻዎች በአካባቢው በሚገኙ የአማራ ማህበረሰብ ላይ ለሚፈጸሙ ጥቃቶች መንገድ በመምራትና መረጃ በማቀበል ሲሳተፉ እንደነበር በመግለጫው የተጠቀሰ ሲሆን የታጣቂው ቡድን የአጀብ ጥበብ ብርጌድ የተሰኙ አባላት በወሰዱት እርምጃ ነው ኪሳራው የደረሰው። በቅርቡ የሽምቅ ውጊያ ጥበብ በሚል ርዕስ መጽሐፍ ያሳተሙት ጀነራል ባጫ ደበሌ የኤርትራ መንግስትን አስጠነቀቁ። ኤርትራን የእጄን መዳፍ ያህል ነው የማውቃት፣ ሳህልንም ጭምር ጠንቅቄ ያውቃለሁ በማለት ንግግራቸውን የጀመሩት ጀነራል ባጫ ደበሌ የኤርትራ መሪዎች እንደ ፋኖ ያሉ የኢትዮጵያን አማጽያን መደገፍ ካላቆሙ በሚያውቁት መንገድ የመጨረሻውን እርምጃ ለመውሰድ እንደሚገደዱ አስጠንቅቀዋል። ኤርትራን እንደ መዳፌ ነው የማውቀው። ኤርትራን ብቻ አይደለም
ሳህልንም የሻዕቢያን እያንዳንዷን ዩኒት በተገቢ መንገድ ነው ማቀው በሚገባ ኤርትራን እንደ ጀመዳፍ ስለማውቃት የማታርፉ ከሆነ የመጨረሻውን እርምጃ ለመውሰድ እንገደዳለን ያሉት ጀነራል ባጫ ደበሌ ኤርትራንም ሆነ አካባቢውን ያወቁት በተማረኩበት ወቅት መሆኑን ያወሱ ምንጮች በወቅቱ በምርኮኞች ቡድን እንዲቋቋም በተደረገው የኪነት ቡድን ውስጥ በውዝዋዜና በድምፃዊነት ይሳተፉ እንደነበር ይህን የኦሮምኛ ዘፈን ሲዘፍኑ የሚያሳየው ቪዲዮ አባሪ አድርገው አድርሰውናል። በምርኮኞች የኪነት ቡድን ውስጥ ድምፃዊና ተወዛዋዥ የነበሩት የአሁኑ ጀነራል በዚህ ልክ መዛታቸውና መፎከራቸው ገርሞናል ያሉት የመረጃ ምንጮች አበው ጅብ በማያውቀው ሀገር ሂዶ ቁርበት አንጥፉልኝ ይላል ቢሉም ባጫ ደበሌ ግን በአደባባይ በሚያውቃቸው ሕዝብ መሃል ቁርበት አንጥፉልኝ ማለታቸው ፈገግ አሰኝቶናል ብለዋል። በወሎ በታሪካዊዋ ውጫሌ ከተማ በቀጠለው አውደ ውጊያ ወራትን ፈጅቶ የተገነባና ጠንካራ ነው የተባለ የመከላከያ ምሽግ በሰዓታት ውስጥ መደርመሱ ተገለጸ። በውጫሌ ዙሪያ እየተደረገ ያለው አውደ ውጊያ ዛሬ ለሶስተኛ ቀን መቀጠሉ ታውቋል። ግዙፉ የመከላከያ ምሽግ በተሰበረበት በዛሬ ውሎ ውጊያ ከ40 በላይ የአገዛዙ ወታደሮች ሙትና ቁስለኛ መሆናቸውም ተሰምተዋል። በሌላ በኩል በላስታ ግንባር በተካሄደ ከባድ ውጊያ ከ32 በላይ የመንግሥት ሰራዊት አባላት መገደላቸውንና ከ50 በላይ መቁሰላቸውን የአማራ ፋኖ ብሔራዊ ኃይል የሚኒሊክ ዕዝ አስታውቋል። የላስታ ጀነራል አሳምነው ጽጌ ኮር የተሰኘው የታጣቂው ቡድን ክንፍ በድብቆና በግራር አምባ እንዲሁም በዳቦ ከተማ ቀጠናዎች ባደረገው የተቀናጀ የደፈጣ ጥቃት ነው ይህን ታላቅ ድል ተጎናጽፍ ያለው። ውጊያው የተቀሰቀሰው ከመንግሥት ጎን የቆሙ የላሊበላ ከተማና የወረዳ አመራሮችን ከጋሸና ወደ ላሊበላ ለማሳለፍ የመንግሥት ሰራዊት መንገዱን ዘግቶ በነበረበት ወቅት ነው። የታጣቂው ቡድን የኮማንዶ አባላት በበርካታ አቅጣጫዎች ደፈጣ በመጣል በመንግሥት ሰራዊቱ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የቡድኑ መግለጫ ያመለክታል። በዚህም ምክንያት አመሮቹን የማሳለፍ ዕቅዱ ሙሉ በሙሉ እንደከሸፈ ተነግሯል። ወደ ምዕራብ አማራ ቀጠና ስንሸጋገር በምዕራብ ጎጃም ዞን በተለያዩ አካባቢዎች በተካሄዱ ውጊያዎች በመንግሥት ኃይሎች ላይ ጉዳት መድረሱ ተዘግቧል። ከሽንዲ ከተማ ተነስቶ ወደ ረት ቀበሌ ሲንቀሳቀስ የነበረ በኮሎኔል ምስራቅ የሚመራ የመንግሥት ሰራዊት በታጣቂዎች በተከፈተበት ድንገተኛ ጥቃት ተመቶ ወደ መጣበት ለመመለስ ተገድዷል። የቴዎድሮስ ዕዝ 109ኛ ኮር አባላት የሰራዊቱን እንቅስቃሴ ሲከታተሉ ከቆዩ በኋላ በተቀናጀ መልኩ ጥቃት በመክፈት ምክትል አዛዡን ጨምሮ በርካታ የሰራዊቱ አባላትን መምታታቸውን አስታውቀዋል። ውጊያውን መቋቋም ያልቻለው የመንግሥት ሰራዊት ሙትና ቁስለኛውን ይዞ ወደ ሽንዲ ከተማ ማፈግፈጉ ተገልጿል።